በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታኦ ሎጎስ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን እግዚአብሔር ሆይ ሁላችንንም ከክፉ ነገር ሁሉ ጠብቀህ ለዚህ ሰዓት ስላደረስከን እናመሰግናለን። አሁንም ልመናችንን ጸሎታችንን ተቀብለህ ቸርነት ስራልን የአባቶቻችንን ጉባኤ እንደባረክ የኛን ጉባኤያችንን ባርክልን፣ ቀድስልን። በዓሉንም የተባረከ የተቀደሰ በዓል አድርግልን። ዘመኑንም የሰላም የበረከት ዘመን እንድታደርግልን ቅዱስ ስምህን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። መቃ አባ ከኒልማ ከነፉረ ቁልቁሉ ሰዴን ዋቀ ተኩ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች፣ በዚሁ የተገኛችሁ እናታችን የቅድስት ማርያም ወዳጆች ሁላችሁ እንደምን ዋላችሁ? እንደምን ከረማችሁ? እግዚአብሔር አምላካችን ያለፈውን ጊዜ በሰላምና በሕይወት ጠብቆ ለዚች ሰዓት፣ ለዚች ዕለት፣ ለዚህ በዓል ያደረሰን የተመሰገነ ይሁን። በገጌቸን ዋቀየን ሁንዱማ አማራኑ ኤጌ አኒ ጉያ ሀራት ኑገ ዋቀዮ ገለኒ ሰሃገው ገብረ ሰላም በመስቀሉ ፈኖ ዋቀዮትን ነጋ ቡሴ ፈኖን ዋቀዮ ፈኖደን ነጋ ቡሴ ፈኖደን ጃለለ ቡሴ ዋቀዮ ጉያ ሀራ ከናን ከበጃ ጅሩ አያነ መስቀላት አያነ መስቀላ መስቀለ ጀቻን ጃለለ ጀቻዳ መስቀለ ጀቻን ወልከበጁ ደጀቻ መስቀለ ጀቻን ነጋ ነጋ ጀቻ ዋቀዮ ኑጃላቹ ደፍ ቆደ ኑጃለቴፍ ሰሚራ ቡኤ ለፈ ከነረት ዱፌ ፈኖ ረት ፈንፈሜ ፎሳ ሀሙሬ ዲገሳ ነንገላሴ ኑጃለሌት ኑጃለቹ ደፍ ቆደ ኑጃለቴት ከናፉ ጉያራ ከነ መስቀሊ አኒ አዋለሜ ከኢጣራ አዋለሜ ሀምበይ ቆፈረሜ አኒ ከቲበይ የቻደ ጉያራ ከን ዲኒ መስቀላ ዲኒ ዋቆያው ከን ዲኒ መስቀላ መስቀላ ከነ አዋላኒቶ ደማኒ አንሞ ዋቀዮ ኤብሴ ጃለለ ዋቃ አንቀብዱ ንግስት ለኔ አንጀደምት ለፈከቻ ነዋለሜ በከመ አላ አዋለሜ ሰኒ ቆፈርሲስቴ አንት ባፍተ ጉያና ራኩ አያነ ጉዳድ ከናፉ ጉያና ራ ጉያና ገሃቲ ጉያ ጃለላቲ ከናፉ ዋቀዮ ሞ ቆደኑ ጃለቴፍ ሰሚራ ወይ ለፈ ከነረት ደለቴ አከን ወልጃለን አከን ነጋቡስ ነጋቡሴት ነጋቡሳ ጀዴ ዋቀዮ ዋቀዮ ጃለቱ ኑ ወልጃለን ኑ ወልከበኝ ሆኑ ዋንጋሪ ጎኔ ዋቀዮ ኑ ጀዱ ተርገሜት ኑ ኤብስ ፈዲ ኬኛ ሁንዱማ እትኑ ጉታ ከናፉ መስቀላ ወከን ፈኖ ጀቻኒ ነጋሃ ጀቻዳ ወልጃለለ ጀቻዳ ዋቀ ከበጁ ደቻዳ ከናፉ
መስቀላን ወከንፈኖት ዋቀዮትን ዲነ ኦፊራ አሪን ዲነ ኬኛ ኦፊራ አሪን ኦጋ መቃ አባ ከነልማ ኦጋ ጀነ ፈኖ ከና ዋቀዮ ከና ነው ጀነ ሰይጣን ኑራ ፈጋት ዲኒ ኬኛ ሰይጣን ኑራ ፈጋት ከናፍ ያን ከበጃጅሩ ማመንታን ኬኛ ኦርቶዶክሲ ተዋሂዶን መስቀላ ከነ ከበጁፍ መስቀል ከነመ ሁንዳ ኦሊ መስቀላ ከነ እንከበኛ ማሊፍ ከበኛ ዋቀየ ቆደ ኢትፈንፈሜ ፊ ቆደ ፎነ ኦፊት ሙሬ ዲገ ኦፊት ደንገላስ ከናፉ አርከት መስቀ ፈኖ ከነ እንቀበና ሞርመረትስ እንቀበና ወያ ከኘረትስ መስቀል ይትጎና ከናፉ መስቀል ላይ ያን ብየ ከኘት ሱርመት ከበጀማ ጉያራ ከነሞ ወዶ ከነት ወከንቅሌ አቡነ ገብረ መንፈስ ቅዱስ ቅሌ አቦ አንጀደሙ ከነት ፋራን ሃለን ከበጃጅና ገረበራት ስሙ ከነመት ከበጀማ ከናፉ መስቀል ከነውጋ ከበኙ ዋንጋሪ ሁጀቻደን ወልጃለቹደን ወልከበጁደን ነመረከተ ረከተ ገቻባሱዳ ነመ ቤለ ከቻባሱዳ ነመ ዶበተሞ ዶቢው ከቻባሱዳን ከበጁን ረጅራ አጀቻ ከናፉ ዋቀዮ ጉያራ ከነጨራ ከነኑ ከነ አያና ከናከ ከበሮ አያና መስቀላ ወከን አያና ፈኖ ከናከ ከበጅ አኑ ታሲሴ ዋቀዮ ገለኒ ሰሃገ ወመስ እስነ መሆንዳ ዋቀዮ እስና ይብሱ እስና ሀጅራችስ ዋቀዮ ብይ ከኛ ብየ ነገሃ ነው ሃጎዱ ዋቀዮ አያና ከና አያና ነገሃ ነው ሃጎዱ በረከነሞ በረቁፋ በረበዳዳ በረምሶማ ነው ሃጎዱ እጆለ ነው ሃቅዱሱ ጃርሶሊስ ነው አየጉ ዋቀዮ ስና ጅራችስ ስና ይብሱ እንጀ እግዚአብሔር ባርካችሁ ቀድሳችሁ እግዚአብሔር ይጠብቃችሁ በዓሉን የተባረከ የተቀደሰ በዓል ያድርግልን። በመላው ዓለም ይህን ልዩ የሆነውን የመስቀል ዝግጅታችንን ከታሎጎስ ቴሌቪዥን የምትከታተሉ ሁላችሁም በያላችሁበት ቸርነቱ የማያልቅበት ሉል እግዚአብሔር ሁላችንን በሰላምና በጤና ጠብቆ እንኳን ለ2007 የመስቀል በዓል በሰላም አደረሰን አደረሳችሁ። የዛሬው በዓላችን ልዩ ነው። ምክንያታችን ደግሞ ከአዲስ አበባ 130 ኪሎ ሜትር ርቀን በደቡብ ምዕራብ ሸዋ ሀገረ ስብከት ወሊሶ ወረዳ ኮኖ ቂሌ ደብረ ቅዱሳን አቡነ ገብረ መንፈስ ቅዱስ ቤተክርስቲያን እንገኛለን። የዛሬውን የመስቀል በዓላችንን ከአካባቢው ባህል ጋራ ሃይማኖታዊውን ትውፊት በማያያዝ ይዘንላችሁ እንቀርባለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትሆናላችሁ። የተወደደ ቀን የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ዓመት አምሽቶ የመጣ አይገባም አትበሉ አይገባም አትበሉ አባክኖ የመጣ አይገባም አትበሉ አይገባም አትበሉ ፍቅር ስለሆነ እግዚአብሔር ለሁሉ እግዚአብሔር ለሁሉ ልጅ ቤቱን ይወርሳል እንደ ተስፋ ቃሉን እንደ ተስፋ ቃሉ የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አንባር ቀለበትን
ገለበትን የተሸለምኩበት የተወደደ ከናዝሬት መልካም ሰው አይወጣም እያሉ ፊልጶስ ናትናኤል ይነጋገራሉ አድርጎታልና ውሃውን ወይን ዛሬ ለውጦኛል ወስዶታል ልቤን የተወደደ ቀን የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት ማር ቀለበትን የተሸለምኩበት የተወደደ እልልታ እኔ ነኝ ዓላማው እኔ ነኝ ሐሳቡ አባቴ ደግ ነው የሚራራ ልቡ 99 ታምነውት እያለ አንዱን ይፈልጋል ወዴት ነህ እያለ ልጅ ሆይ እያለ የተወደደ ወደ አባቴ መንግሥት የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ እልልታ አይቻለው ሁሉን መርምሬያለሁ ዓለም ካንተ ሌላ እንደሌላው ጋለው እንደማይለወጥ አባትነትህ ወዳጅነትህ ጠፍቼ ስመጣ አየሁት ልጅህን የተወደደ ዓመት ወደ አባቴ ፍቅር የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ እግዚአብሔር ይመስገን። ተመልካቾቻችን በድጋሚ መልካም የመስቀል በዓል እንዲሆንላችሁ እንመኛለን። አሁን ደግሞ ከታኦሎጎስ የፊልም ክምችት ክፍል ወደ ኋላ መለስ ብለን በ1970 አጋማሽ አካባቢ የመስቀል በዓል አከባበር በአዲስ አበባ መስቀል አደባባይ እንዴት ይመስል እንደነበር እናሳያችኋለን። ሶስተኛው የኢትዮጵያ ፓትርያርክ ብፁዕ ቅዱስ አቡነ ተክለ ሃይማኖት በተገኙበት ታላቁ የዝዋይ ገዳም መስራችና የሸዋ ሀገረ ስብከት ሊቀ ጳጳስ የነበሩት ብፁዕ አቡነ ጎርጎርዮስ ቀዳማዊ ያስተማሩትን ትምህርት ለትውስታ እናቀርብላችኋለን። የአባቶቻችን በረከታቸው በሁላችን ላይ ይደርብን። መስቀል ተፈታ። ዛሬ መስቀል ከበረ፣ መስቀል ተከበረ። ብፁዕ ቅዱስ አባታችን የኢትዮጵያ ፓትርያርክ ሊቃነ ጳጳሳት ያላችሁ የኦርቶዶክስ ተዋሕዶ ቤተክርስቲያን አባላትና ሌሎችም እንግዶቻችን፣ ይህ የመስቀል በዓላችን
የሃይማኖትና የባህል ጥምር በዓል ነው። ይህ በዓል ከ328 ዓመተ ምህረት ጀምሮ ሲከበር የኖረ በዓል ነው። ቦታ አቆፍራ ያወጣችበት መታሰቢያ ዕለት ነው። በታሪኩ ባህላዊነት ሲኖረው በመስቀልነቱ ደግሞ የሃይማኖት በዓል ነው። ብፁዕ ቅዱስ አባታችን መስቀል የሰላም ምልክት ስለሆነ፣ መስቀል የሰላም አርማ ስለሆነ፣ መስቀል ለክርስቲያኖች የድል ምልክት ስለሆነ ዛሬ ተቀብሮ ከወጣበት ዕለት ይህንን በዓል ስናከብር ሃይማኖታዊ ስሜታችን በጣም ይፋፋል፣ ያድጋል። ይህ መስቀል ከክርስቶስ በፊት ለሮማውያንም ሆነ ለጽርዓውያን የክፉ ነገር ምልክት ነበረ። የክፉ ነገር አርማ ነበረ። የውርደት፣ የስቃይ፣ የመርገም ምልክት እንደነበረ ቅዱሳት መጻሕፍትም ሌሎችም የታሪክ መጻሕፍት ይነግሩናል። ነገር ግን የክርስቶስ ደም ስለፈሰሰበት ይልቁንም ለሰው ልጆች ብሎ በመስቀል ላይ በመሰቀሉ ምክንያት ይህ መስቀል ለእኛ ክብራችን ነው፣ ጌጣችን ነው። እሱ የተለየ ይሁን እንጂ የመስቀልን በዓል ሁሉም ክርስቲያኖች ያከብሩታል። በልዩ ልዩ ጉባኤዎችም ተነስቶ መስቀል የቤተ ክርስቲያን ምልክት፣ የቤተ ክርስቲያን አርማ እንዲሆን ተወስኗል። እንግዲህ መለስ ብለን ስንመለከት የመስቀል ክብሩ ይሄ ከሆነ ዛሬ መስቀል የት ነው ያለው? አሁንም መስቀል እየተቀበረ ነው። አሁንም መስቀል አፈር ውስጥ እየተጣለ ነው። አሁንም መስቀል በትቢያ ውስጥ ነው። ስለዚህ እንደዚህ ብቻ አይደለችም መስቀል ቆፍራ ማውጣት የሚገባ። ዓለም ሁሉ መሬቱን ይቆፍር። መስቀል ከመሬት ውስጥ ካልወጣ በአምስቱም ዓለማት ቢሆን ያነከተ ሕይወት ይኖራል። የዓለም ሕይወቱ ሁሉ ልምሾ ይሆናል። በመስቀል ካልተዳሰሰ የዓለም ሰላም ሁሉ የሚያስተማምን አይሆንም። ስለዚህ የቅድስናው መልእክትና በረከት በዛሬው ዕለት በኢትዮጵያና በሌሎቹም ዓለማት ላሉት ምዕመናንና ጉዳዩ ለሚመለከታቸው ሁሉ የመስቀልን ክብር ሊያስረዱት ይገባል። ቅዱስ አባታችን ይህ በዓል ሀገራችን የሰላም ምልክት ነው፣ የበረከት ምልክት ነው። ደዌያት የሚወገዱበት፣ ሰላም የሚሰፍንበት፣ ጤንነት የሚረብበት በዓል እንዲሆን የቅድስናውን ጸሎት እንጠይቃለን። በዓሉን ይባርክልን። ከቡራኬ እንዲሰጡልን በትህትና እናሳስባለን። የመንፈስ ቅዱስ ጸጋና በረከት ከሁላችን ጋር ይሁን። ይህን የመስቀል በዓል የምናከብርበት ምክንያት ከዚህ ቀጥሎ እንናገራለን።
100 ዘመን የበለጠ ተቀምጦ ሳለ ይህ ቅድም ሊቀ ጳጳሱ የተጠቀሰችው እሌኒ ንግሥት መንፈሳዊት ናትና የተማረች መጽሐፈ ነቢያትን መጽሐፈ ሐዋርያትን ያወቀች እጅግ የተማረች መንፈሳዊ ሰው ነበረችና የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ወዴት እንደሆነ ወዴት እንደምታገኘው አሰበች። አስባም አልቀረች። እንደዚያው ካለችበት ከይሁዳ ወደ ኢየሩሳሌም ወረደች። ከዚያ ደርሳ አይሁድን ሰብስባ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን መስቀል አሳዩኝ አለቻቸው። እነርሱም ምንጊዜም ለምቀኝነት አይመለሱም ነበርና ሊያሳዩት አልቻሉም። ነገር ግን እሌኒ ንግሥት ከአይሁድ መካከል ኪራኮስ የሚባል አንድ ሽማግሌ ነበርና እሱን የብቻውን ይዛ በጥብቅ መረመረችው። ከዚህ በኋላ ይህ ኪራኮስ የተባለው ሽማግሌ መስቀሉ ያለበትን ጉድፍና እንደዚሁ ጥራጅ የደፉበት ተራራ አስሮ ነበርና ከዚህ ቦታ ነው ብሎ ሰጃ ቅዱስ አገዘኝ ዘምሬ ዘምሬ አለ በእሳት ልሳን አጠበኝ እንዳልፈራ አደረገኝ። መንፈስ ቅዱስ ሁሉን ያውቃል ከህሊና ይርቃል ይቅር ይላል ኃጢአትን ያስተምራል ምሕረት ከአብና ከወልድ ጋር በእኩልነት የሚኖር ከሦስቱ አካል አንዱ ነው ዓለሙን የሸፈነ። መንፈስ ቅዱስ አገዘኝ ዘምሬ ዘምሬ አለ በእሳት ልሳን አጠበኝ እንዳልፈራ አደረገኝ። ስታጸና ለውጥ ፈሪዎቹም ደፈሩ በመንፈስ ሲከብሩ ሙሉ ሆነው ሲወጡ ለሞት እንኳን ቆረጡ። መንፈስ ቅዱስ አገዘኝ ዘምሬ ዘምሬ አለኝ በእሳት ልሳን አጠበኝ እንዳልፈራ አደረገኝ። ስውሩን የሚገልጸው ልቤን የሚያሳርፈው አጽናኝ ነው መካሬ መሪ ነው መምህሬ። ሲናገረኝ ሰማለው ሲያበረታኝ ጽናለው አባ አባት ሚያሰኘኝ እሱ ነው ኃይል የሆነ። መንፈስ
መንፈስ ቅዱስ አገዘኝ ዘምሬ ዘምሬ አለኝ እሳት ልሳን አጠበኝ እንዳልፈራ አደረገኝ ሰይጣንን ተቃወምነው አግዘን መታነው በዚህ ክፉ ዘመን ድል ነው ያንተ መሆን ሲዘንብኝ መንፈሴ ማረፊያ ነው ለነፍሴ ደምቆ ታየኝ እውነቱ ሲዳስሰኝ እሳቱ መንፈስ ቅዱስ አገዘኝ ዘምሬ ዘምሬ አለኝ እሳት ልሳን አጠበኝ እንዳልፈራ አደረገኝ በየዓመቱ ለገናና ለትንሣኤ ወደ ቅድስት ሀገር ወደ ኢየሩሳሌም የተዋጣለት ጉዞን በማድረግ ዝናን ያተረፈው ቀራንዮ በኢየሩሳሌም አስጎብኝ ድርጅት በዚህም ዓመት የተለመደውን መንፈሳዊ ጉዞ ወደ ቅድስት ሀገር ወደ ኢየሩሳሌም ያደርጋል። ፍቅርና መተሳሰብን በዓይኖ የሚያዩበት ቤተሰባዊ አስደናቂ የእምነት ጉዞ ቀራንዮ በኢየሩሳሌም። እንኳን ደህና መጡ። እኛው ነን ይሻም ዲኮሮች። ይሻም ዲኮር ዝግጅቶ ሁሉ ያማረ የሰመረ እንዲሆንሎ ከተሟላ የምክር አገልግሎት ጋር ሰርክ እንደሚያገለግሉ ያውቃሉ? ይሻም ዲኮር ዳግም ሰርግን የሚያስመኘው የሙሽራ ቬሎችን፣ የሚዜ አልባሳት፣ ለመልስ የሚሆኑ የሀገር ባህል አልባሳት፣ የቪዲዮ ቀረጻና የፎቶግራፍ አገልግሎቶችን እንደ ምርጫው ያገኛሉ። ይሻም ዲኮር አድራሻ 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ ህንጻ አንደኛ ፎቅ ላይ 0911 66 2393 0112 79 1924 ሃሎ ይበሉን። ይሻም ዲኮር